Life of Christ Church ወይም የክርስቶስ ሕይወት ዓለም አቀፍ ቤተክርስቲያን መደበኛ ፕሮግራሞቻችን እሁድ፣ ሰኞ፣ ሐሙስ ለበለጠ መረጃ በቴሌግራም፣ በኢንስታግራም፣ በፌስቡክ፣ በኢሜል፣ በዩቲዩብ ልታገኙ ትችላላችሁ። ኤልሲ ቸርች ተወዳጆች ናችሁ። እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። ዮሐንስ ወንጌል 6:47። ሰላም የተወደዳችሁ የእግዚአብሔር ቤተሰቦች፣ የእግዚአብሔር ሰላምና ጸጋ ይብዛላችሁ። ዛሬ ከኔ ጋራ የእግዚአብሔርን ቃል እናያለን ማለት ነው። ይህ ወቅት እንግዲህ እንደሚታወቀው ኢየሱስ ክርስቶስ ለሁላችንም ዋጋ የከፈለበት፣ የኛን ሞት የወሰደበት፣ የአባቱን ፈቃድ ለመፈጸም የጨከነበት የመታሰቢያ ወቅት ነው። ይህንን ጊዜ ደግሞ ያሰብን ኢየሱስ ክርስቶስን ምናደንቅበት፣ ምናመሰግንበት፣ እሱ የሰጠንን ፍቅር መልሰን መስጠት እንኳን ባንችል እንደ ሰው እንደ ልጅ ደግሞ እሱን ምናመልክበት፣ ምናመሰግንበት፣ እግዚአብሔርንም ከፍ ምናደርግበት፣ በአምልኮ ስለ ልጁ ምናመሰግንበት ወቅት ነው። ይህንን እያሰብን ይህንን ቃል እንማራለን ማለት ነው። እግዚአብሔር የተመሰገነ ይሁን። እስኪ ሁላችንም ከእግዚአብሔር ቃል ዕብራውያን ምዕራፍ 12ን አውጥተን አብረን እንጸልያለን። የምትችሉ ሁሉ በዚህ ሰዓት ማንበብ የምትችሉ በዚህ ሰዓት እድሉ የተመቻቸላችሁ ሁላችሁም ከእግዚአብሔር ቃል ዕብራውያን ምዕራፍ 12 ጋር እንሄዳለን። እግዚአብሔር አባት ሆይ እናመሰግናለን። ስለ ሁሉ ስምህ ብሩክ ይሁን። ለኛ ስለከፈልከው ዋጋ፣ እኛን ለማዳን፣ እኛ ያንተን ፍቅር እንድናይ፣ ፍቅርን በተግባር እንድናይ፣ እግዚአብሔር ሆይ በልብህ ያለውን የኛን ቦታ እንድናይ፣ ለሰው ልጆች ያለህን ክብር፣ ያለህን አብሮ ለመኖር ለዘላለም የሰው ልጅ ከወደቀበት የኃጢአት መንገድ ተመልሶ ለዘላለም እንዲኖር ካለህ ፍላጎት፣ ካለህ ጥልቅ ፍቅር የተነሳ የሄድክበትን መንገድ እያሰብን እናመሰግንሃለን። በልጅህ በኩል የከፈልከውን ዋጋ እያሰብን እናመሰግንሃለን። እግዚአብሔር ሆይ እንደምትወደን አየን፣ እንደተቀበልከን አየን፣ ምህረት እንዳደረክልን አየን፣ ምን ያህል ቦታ እንደሰጠህን አየን፣ የከበረውን ክብርህን አካፈልከን። እናመሰግንሃለን። ማደሪያህ የተመሰገነ ይሁን። ቃልህን ባርክልን በጌታ በኢየሱስ ክርስቶስ ስም አሜን። በዚህ መጽሐፍ በዕብራውያን ምዕራፍ 12 ቁጥር 1 ጀምሮ ያለውን አነባለሁ። እንግዲህ እነዚህን የመሳሰሉ ብዙ ምስክሮች እንደ ደመና በዙሪያችን ካሉልን፣ ሸክም የሚሆንብንን ሁሉ በቀላሉም ተብትቦ የሚይዘንን ኃጢአት አስወግደን በፊታችን ያለውን ሩጫ በጽናት እንሩጥ። የእምነታችን ጀማሪና ፈጻሚ አድራጊ የሆነውን ኢየሱስን እንመልከት። እርሱ በፊቱ ስላለው ደስታ መስቀሉን ታግሶ የመስቀሉን ውርደት ንቆ በእግዚአብሔር ዙፋን ቀኝ ተቀምጧል። እንግዲህ ዝላችሁ ተስፋ እንዳትቆርጡ ከኃጢአተኞች የደረሰበትን እንዲህ ያለውን ተቃውሞ የታገሰውን እርሱን አስቡ ይላል። ኢየሱስ ክርስቶስ የከበረ ጌታ ነው። እርሱን አስቡ፣ ኢየሱስ ክርስቶስን አስቡ ብሎ በዚህ ስፍራ ኢየሱስ ክርስቶስን ከብዙ አባቶች እንደ አንዱ ምሳሌ አድርጎ፣ እንደ ጌታም አድርጎ፣ ኃጢአትን እንደተሸከመም አድርጎ፣ እንደ ትዕግስተኛም አድርጎ፣ እንደ ተስፋም አድርጎ በብዙ አቅጣጫ ይህንን ቃል እያሰብን ለእግዚአብሔር ክብር ህሊናችን እንዲውል የሚያደርግን ሐሳብ በዚህ ክፍል እናያለን። ከፍ ብለን ስናይ ምንድነው የሚለው? እንግዲህ እነዚህን የመሳሰሉ ብዙ ምስክሮች እንደ ደመና በዙሪያችን ካሉልን ይላል። ካሉልን በደከምን ጊዜ የምናያቸው፣ ተስፋ በቆረጥን ጊዜ ተስፋችን እንዲታደስ የምናስባቸው፣ ትላንትና በብዙ ዋጋ መክፈል ውስጥ ያለፉ፣ ወረድ ብለን ስናይ ወደ ኢየሱስ ክርስቶስ ይመጣል። ከዛ ደግሞ ወረድ ብለን ስናይ የእምነት አባቶችን ነው የሚዘረዝርልን። እነሱን እያየን ዛሬ እየሮጥን ያለንበትን መንገድ መቆም በሚገባን ጊዜ ሳንቆም፣ መውደቅ በሚገባን ጊዜ ሳንወድቅ፣ ያለ አንዳች ማንገራገር ጨክነን በትዕግስት እንሮጥ ዘንድ ይገባናል። እንጥር ዘንድ ይገባናል። ዋጋን ከፍል ዘንድ ይገባናል። ከቆምክ ያልቆሙትን መቆም በሚገባቸው ሰዓት፣ ከወደቅ ያልወደቁትን መውደቅ በሚገባቸው ሰዓት ብድግ ብለህ ለመሄድ፣ ብድግ ብለህ ለመሮጥ
እነሱን ተመልከት። እንደ ደመና በጣም ብዙ ምስክሮች በዙሪያችን ካሉልን ይላል። ሸክም የሆነብንን ሁሉ ኢየሱስ ጌታ ነው። ኢየሱስ ክርስቶስ ወደ ምድር እንዲመጣ ያደረገው ትልቅ ፍቅር፣ በውስጡ ያደረበት ፍቅር የኛ ፍቅር ነው፣ የልጆቹ ፍቅር ነው። ያንን ፍቅር ለኛ ማካፈል ነበር ትልቅ ሸክሙ እሱ ነበረ። እኛ ዛሬ ይህንን የክርስቶስን ሩጫ በትዕግስት ክርስቶስ የሰጠንን ሩጫ በትዕግስት እንዳንሮጥ የሚያደርጉንን ሸክሞች በሙሉ ወዲያ እየጣልን ኢየሱስን እያየን ወደፊት ልንቀጥል ይገባል ነው እያለን ያለው ይቃል። ይህ ክፍል የሚያስተምረን ይሄ ነው። በቀላሉም ተብትቦ የሚይዘንን ኃጢአት ይላል። በቀላሉ መጥቶ ተብትቦ የሚይዘንን ኃጢአት አስወግደን በፊታችን ያለውን ሩጫ በጽናት ይላል። ኢየሱስ ክርስቶስ ጌታ ነው። በጽናት ያለ ማንገራገር፣ ያለ መወላወል፣ ያለ መቆም፣ ያለ ተስፋ መቁረጥ፣ በጽናት በጸና መንፈስ ወኔ ባለው። ምክንያቱም ጸንተው የቆሙ አባቶቻችን፣ ጸንተው የቆሙ የእምነት ጀግኖች ኢየሱስን አስከብረውታል፣ እግዚአብሔርን አስከብረውታል። የእግዚአብሔር ልጅ ኢየሱስ ክርስቶስ እግዚአብሔርን አስከብሮታል። በጽናቱ ሚቻል ሆኖ አይደለም። በመስቀል እንደዚህ ዋጋ መክፈል ሚቻል ሆኖ አይደለም። ተውት። በመስቀል ወደ መስቀል ጉዞ ከመጀመሩ በፊት በምድር ላይ ያለ ከሰው ልጅ የሚደርስበትን እንግልት፣ መገፋት፣ መተፋት፣ መናቅ፣ በሄደበት ሁሉ የሚደረግበት ስደት፣ ይሄን ሁሉ መቋቋም በራሱ ከባድ ነው። ስጋ ለለበሰ ሰው ይከብዳል። እንኳን 33 ዓመት ተኩል ያን ሁሉ አይደለም፣ 3 ቀን በዚህ አይነት ስቃይ ሰው ሳይቀበላችሁ፣ ሰው ጠልቷችሁ፣ ሰው ሳይወዳችሁ፣ በሄዳችሁበት ሁሉ ክብር ሳይሰጣችሁ፣ ከብዙ ሺህ ህዝብ መሃል ትንሽዬ በጣም ጥቂት 10 ምናምን ሰው ብቻ ወዷችሁ ተቀብሏችሁ በሰው መካከል መኖር ከባድ፣ በሚጠሏችሁ መሃል መኖር ከባድ፣ አገልግሎታችሁን በማይፈልጉ መሃል መኖር ከባድ፣ መኖራችሁ በሚያበሳጫቸው መሃል መኖር ከባድ ነው በጣም። የእግዚአብሔር ልጅ ኢየሱስ ክርስቶስ ይህን ሁሉ በጽናት ለመወጣት ይህን ሁሉ ታገሰ። ይህን ሁሉ በትዕግስት የሚደርስበትን በትዕግስት ነገ የሚመጣውን ፍሬ ስላየ፣ አንተን ስላየ፣ አንቺን ስላየ፣ እኛን ስላየ፣ ቤተ ክርስቲያንን ስላየ በጽናት ኢየሱስ ጌታ ነው። በጽናት ያለ ማንገራገር፣ በጽናት ዓላማውን ለማሳካት፣ በጽናት ግራ ቀኝ ላለማየት፣ በጽናት ሃሌሉያ ተልእኮውን ለመፈጸም በጽናት የሚያወርድ ነገር አለው። በጽናት ዓላማውን እንዳያሳካ የሚያደርግ ነገር መዓት ነበር። እነሱን ሁሉ በጽናት ታግሶ የእምነታችን ጀማሪና ፍጹም አድራጊ የሆነውን ኢየሱስን እንመልከት ይላል። ኢየሱስ ክርስቶስ በጽናት ይህን ስላደረገ እሱን እንመልከት። እኛም በምድር ላይ ያሉ የተለያዩ ሁኔታዎች በሰውም አጋንንት በሚጠቀማቸው ሰዎችም በአጋንንት በራሱም በኤጀንቶቹም ጭምር በተለያየ አቅጣጫ የሚመጡብን ነገሮች በሙሉ ኢየሱስ ክርስቶስ እስከ መስቀል ድረስ ታግሶ የሄደውን የዛን ፍሬ በመጨረሻው በእኛ እንዳያይ የሚከለክለን። ስለዚህ ይሄንን ሁሉ ይላል ኢየሱስን እያያችሁ በጽናት ለመጨረስ፣ በጽናት ወደፊት ለመሄድ በርቱ፣ ጽኑ ነው የሚለው። ኢየሱስ ክርስቶስ ሕያው አምላክ ነው። ሃሌሉያ። ፍጹም አድራጊ የሆነውን ኢየሱስን እንመልከት። እርሱ በፊቱ ስላለው ደስታ፣ የቱ ደስታ ነው በፊቱ ያለው? የምን ደስታ ነው? ለካ እሱ በምድር ላይ ሲሰቃይ የኔን ደስታ እያየ ነበር። በኔ መቆም እየተደሰተ ነበር። በኔ ሕያው መሆን እየተደሰተ ነበር። በኔ ለዘላለም ከእግዚአብሔር ጋር ከእርሱ ጋር ከኢየሱስ ክርስቶስ ጋር የምኖረውን ያንን ሕይወት እያየ እየተደሰተ ነበር። በስቃይ ውስጥ ያለ ደስታ ነበረው። እያየ ነበር የሚደሰተው። በፊቱ ስላለው ደስታ
መስቀሉን ታግሶ ይላል። መስቀሉ ህመም ነው። መስቀሉ ጣር ነው። መስቀሉ ስቃይ ነው። መስቀሉ ዋጋ መክፈል ነው። ያንን ሁሉ እኔን አይቶ ታገሰ። በጊዜው አልነበርኩም፣ በሰዓቱ አልነበርኩም፣ ያኔ የለሁም እኔ። ነገር ግን እሱ ገና ወደ ምድር ከመምጣቴ በፊት ገና ከመፈጠሬ በፊት አይቶኛልና ተደሰተ። በጣሩ ተደሰተ። ኢየሱስ ክርስቶስ ጌታ በመከራው ተደሰተ። ምን አይነት ስጦታ ነው! ምን አይነት ጸጋ! ወደ መስቀል እየሄደ ወደ ስቃይ እየሄደ ወደ ሞት እየሄደ ወደ ስቃይ እየሄደ በዋጋ መክፈል ውስጥ ደስታን ያይ ነበር። አንተን እያየ ይደሰት ነበር። እኔን እያየ ይደሰት ነበር። አንቺን እኛን እያየ የአብ ልጅ ኢየሱስ ክርስቶስ ይደሰት ነበር። ይደሰት ነበር። ሲያንገላቱት ደስታውን ያይ ነበር። ሲገርፉት ደስታውን ያይ ነበር። የእውነት ተናናሾቹ ተላላቆቹ እፍ ብል እኮ ምድር ትጠፋለች። ሁሉም እኮ ከንቱ ነው የሚሆነው። ሁሉም ነው የሚጠፋው። ያንን ሁሉ አምላክነቱን ትቶ ክብሩን ትቶ ሁሉን ቻይነቱን ትቶ ደስታው ላይ ትኩረት አድርጎ እኔ ላይ ትኩረት አድርጎ ሃሌሉያ! ኢየሱስ ክርስቶስ ጌታ። ለዚህ ጌታ ክብር ይሁን። በስቃዩ ውስጥ አንቺ ደስታው ነበርሽ፣ አንተ ደስታው ነበርክ። ታገሰ። የሚደርስበትን በሙሉ ታገሰ ይላል። ክብር ለንጉሱ ይሁን። የመስቀሉን ውርደት ንቆ ፓኩራ ሳታያባ ይውላችሁ። የመስቀሉን ውርደት አለው መስቀሉ። መገፋት አለው፣ መናቅ አለው። he is God, he is the son of God, he can do whatever he wants to do። የፈለገውን ማድረግ ይችላል። አቅም አለው። ጌታ ነው። እሱ በፈጠራቸው ሲገፋ፣ በፈጠራቸው ሲናቅ፣ በፈጠራቸው ሲተፋበት፣ የፈጠራቸው ሲያንገላቱት፣ ሲያዋርዱት፣ እነሱም ያዋርዱትን ውርደት እሱን አቀ። ለምን? በሱ ውርደት ውስጥ እኛ ከብረን ስላለን፣ በሱ መናቅ ውስጥ የኛ መክበር ስላለ። ክብር ለኢየሱስ ይሁን። እግዚአብሔር በልጁ በኢየሱስ ክርስቶስ ባደረገው ቸርነትና ኃይል ዛሬ በኢየሱስ ክርስቶስ ስም አይኖቻችንን ይክፈት። አይኖቻችን ይከፈቱ። ኢየሱስ ክርስቶስ አርቆ አየ። በውርደት ውስጥ ክብርን አየ። በውርደት ውስጥ የኛን ደስታ አየ። እኛ የሱ ደስታዎቹ ነበር። ከዛስ በእግዚአብሔር ዙፋን ቀኝ ተቀምጧል ይላል። ሃሌሉያ! ውርደትን ንቆ የመስቀሉን መከራ በሚቀበልበት ሰዓት እኛን ደስታዎቹን አይቶ ያን ሁሉ በክብር ታግሶ አልፎ በእግዚአብሔር ዙፋን ቀኝ ተቀምጧል። ነገ ላለን ክብር፣ ነገ ላለን ደስታ እኛን ከሩቅ አይቶ እኛን ገና ሳንገለጥ በስጋ ሳንመጣ አይቶ እኛ የዘላለም ሕይወትን እንድናገኝ በስቃዩ ሲደሰት ከነበረው ንጉሳችን፣ ፍቅራችን፣ አባታችን፣ አምላካችን ኢየሱስ ክርስቶስ ጋር አብረን ለዘላለም እንድንኖር እግዚአብሔር ሁሉን በልጁ በኩል አመቻቸልን። ልጁ ይሄን ሁሉ ለኛ እንዲሆን መንገድ ሆነ። ኢየሱስ ክርስቶስ ጌታ መንገድ ሆነ። በአብ ቀኝ በክብር በዙፋኑ ተቀመጠ። ነገ እናገኘዋለን፣ በክብር እንገናኘዋለን። ከዛስ እንደዚህ ይላል፣ ከኃጢአተኞች የደረሰበትን እንዲህ ያለውን ተቃውሞ የታገሰውን እርሱን አስቡ። ኢየሱስን አስቡ። በመስቀል ላይ የሆነውን አስቡ። ጻድቃን አይደሉም ያሰቃዩት፣ ጻድቃን አይደሉም ያንገላቱት፣ ጻድቃን አይደሉም ዋጋ ያስከፍሉት። እሱ ጻድቅ ነው። እሱ ጻድቅ ነው። ኃጢአት አያውቀውም፣ ውድቀት አያውቀውም። የሆነበት ሁሉ የሆነበት ዘንድ አይገባውም ነበር። ለኛ ሲል እኛን አይቶ በስቃይ ውስጥ አንተን አይቶ እኔን አይቶ እኛን አይቶ ያንኑ ሁሉ ታገሰ። ኢየሱስ ክርስቶስ ጌታ ነው። እስከ መስቀል ድረስ እኛን አይቶ ለታገሰ ንጉሥ ክብር ይሁን። ሁሉንም እንደምንም ቆጥሮ ስንቁት ችሎ ሲገፋ ችሎ እግዚአብሔር ክብሩን ይውሰድ። እግዚአብሔር የተመሰገነ ይሁን። ለዚህ ክብር ያበቃን አብ የተመሰገነ ይሁን። ለዚህ ክብር እንድንበቃ የታዘዘ የአብ ልጅ ኢየሱስ ክርስቶስ የተመሰገነ ይሁን። ስሙ ይባረክ። ስለዚህ ወገኖቼ ይህንን ጀግና የሆነ ፍቅር የሰጠንን፣ ይህንን ንጹህ የሆነን ፍቅር ያፈሰሰልን፣ ይህንን ንጹህ የሆነ ደስታን ያየውን ጌታ እያየን እግዚአብሔርን እያከበርን
ኢየሱስ ክርስቶስን ደግሞ እያመለክን እያመሰገን ምናሳልፍበት ወቅት ነው። እግዚአብሔር ይባርካችሁ። ሁላችሁም እንኳን ኢየሱስ ክርስቶስ ለኛ ብሎ ዋጋ ወደ ከፈለበት የመታሰቢያ በዓል አደረሳችሁ ማለት ፈልጋለሁ። እግዚአብሔር አምላክ ይባርካችሁ። ተባረኩ። እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። ዮሐንስ ወንጌል 6:47